ይሄ ወደፊቱ የዓለማችን እስር ቤት ነው። ወንጀል የሰራ ፍርደኛ ሙሉ የስራት ጊዜውን ለ2 ደቂቃ ብቻ ታስሮ የሚወጣበት የዓለማችን አዲሱ የወደፊት እስር ቤት ነው። ኮግኒፋይ ይባላል። የወንጀል የፍትህ ስርዓቱን የሚቀይር አዲስ ሪቮሉሽን ነው። AI ጀነሬትድ የሆነ ሜሞሪ በመጠቀም ወደ እስረኛው ብሬን ውስጥ ኢምፕላንት ይደረጋል። ጥናቶች እንደሚሉት ከሆነ አሁን ያለው የእስር ሲስተም ችግር አለበት ይላል። ወንጀለኞችን እስር ቤት ማቆየት ብቻ እንድማሩና እንድትጸጸቱ አያደርጋቸውም። በዛ ላይ ለመንግስትም ከፍተኛ ወጪ አለው ይላል። የእድሜ ልክ እስራት የተፈረደበት አንድ ወንጀለኛ በህይወት እስካለ ድረስ ኢንሚሊየን ብር ያስፈልጋል። እነዚህን ችግሮች በመመልከት አንድ ሃሽ የሚባል ሳይንቲስት ኮግኒፋይ የሚባል ሀሳብ አመጣ። በመጀመሪያ ኢምፕላንት የሚደረገው ሜሞሪ የሆነ ፓርት ኦፍ ብሬን ላይ ታርጌት ይደረጋል። የሚሞሪው አይነት ደግሞ እንደሰራው ወንጀልና እንደ ፍርድ ሁኔታ አጀስት የሚደረግ ሲሆን የሰራው ወንጀል ደግሞ ሰዎች ላይ ጥቃት ማድረስ ከሆነ ጥቃት ደረሰባቸው ሰዎች የተሰማቸው ህመምና ስቃይ እሱም እንዲሰማው ተደርጎ አጀስት ይደረጋል። በወንጀለኛው አእምሮ ውስጥ የተለየ ሰዓት አቆጣጠር ነው የሚኖረው። በእውነተኛው 30 ሰከንድ የሆነው በእሱ አእምሮ ውስጥ ግን ልክ እንደ 10 ዓመት እንዲሰማው ይደረጋል። ያ ማለት ደግሞ 10 ዓመት ፍርዱን ጨርሶ የወጣ እስረኛና በኮግኒፋይ AI 30 ሰከንድ ውስጥ እስሩን ጨርሶ የወጣ እስረኛ እኩል የሆነ ስሜት ይኖራቸዋል። እኩል የሆነ የመጸጸትና ከስታቸው የመማር ስሜት ይኖራቸዋል ማለት ነው። ሳይንቲስቱ ሃሺም እንደሚለው ከሆነ የወጭን ብቻ አይደለም የሚቆጥረው እስከዛሬ የነበረው እስር ቤት በጣም ኋላ ቀርና ከዘመኑ ጋር መሄድ ነው ይላል። እና ሰዎች ይሄ ነገር ጥሩ ነው ብላችሁ ታስባላችሁ ወይስ አሁን ያለው የፕሪዝን ሲስተም የተሻለ ነው?